ሰላም ያገር ልጆች እንዴት ናችሁ? እኔ ክብሩ ይስፋ የድንግል ማርያም ልጅ ደህና ነኝ። ዛሬ ደግሞ ልሰራ የፈለኩትና እጄ መጣሁት። እዚህ ጋር የዶሮ እግር አለኝ። እሱን እንግዲህ ልጠብስ ነው እንደ ኬፊ ሲያስመስዬ ማለት ነው ልሰራው። ለሱ የሚሆኑ ነገሮችን እዚህ ጋር አቅርቤ ያለሁኝ። የጅንጅብል ዱቄት አለኝ፣ ጨው አለኝ፣ ቁንዶ በርበሬ አለኝ፣ ፓፕሪካን አለኝ፣ እንዲሁም የነጭ ሽንኩርት ዱቄት አለኝ። እዚህ ጋር ደግሞ 3 እንቁላል አለኝ። እዚህ ጋር ደግሞ እኔ በርበሬ እጨምራለሁ። አንድ የሾርባ ማንኪያ በርበሬ አዘጋጅቻለሁ። እዚህ ጋር ደግሞ 2 አይነት ዱቄት አዘጋጅቻለሁ። በ2 ሳህን ማለት ነው። ዱቄቱ አንድ ነው፣ ፍርኖ ዱቄት ነው። ግን እዚህ ይሄንን በእንቁላል ልበጠብጠው ነው። ያንን ደግሞ በቅመም ልለውሰው ነው። ቅመሞቹን ዛሬ ላደርግ ወደ ስራው አብረን እንሄዳለን። ያዘጋጀው ዱቄት ላይ ቅመሙን ያዘጋጀዋቸውን እጨምራለሁ። 1 ሻይ ማንኪያ የዝንጅብል ዱቄት፣ ጨው እንዳስፈላጊነቱ እኔ ግማሽ ሻይ ማንኪያ ነው የምጨምረው፣ ግማሽ ነው። ፓፕሪካንም እንደዚሁ 1 ሻይ ማንኪያ ጨምራለሁ። ከዛም በላይ መጨመር ይቻላል። እንደዚህ በቃኛል ብዬ ስላሰብኩ ነው በርበሬ ስለምጨምር እንጂ በርበሬ ማንጨምር ከሆነ ግን እሱን ያው በርከት ማድረግ ጥሩ ነው። ይሄው የነጭ ሽንኩርቱን ፓውደር እንደዚህ 1 ሻይ ማንኪያ ነው የምጨምረው። እዚህ ጋር ያዘጋጀሁትንም በርበሬ ጨምራለሁ። እንዲሁም ደግሞ ቁንዶ በርበሬ ጨምራለሁ እንደ ፍላጎታችሁ። አሁን የምፈልገውን ቅመም ነው እዚህ ጋር አሁን እየጨመርኩ ያለሁት። እናንተ ግን የሚስማማችሁን የምትወዱትን ታደርጋላችሁ። አሁን ምንድን ነው የማደርገው? ይሄንን በደንብ ሚክስ እንቀላቀላለን። በደንብ አድርገን እንቀላቀላለሁ። ይሄው እንዲህ አድርጌ ቀላቅየዋለሁ። ወደሚቀጥለው ስራ ደግሞ ሄዳለሁ ማለት ነው። ይሄው እዚህ ጋር ያዘጋጀሁትን እንቁላል ጨምራለሁ። 3 እንቁላል እሱንም እንዲሁ ቀላቅላለሁ ከዱቄቱ ጋር። ቀጠን ለማድረግ እዚህ ጋር ውሃ እየጨመርኩኝ ደግሞ አቀጥነዋለሁ። እንደዚሁ ይሄን አሁን ማደርገው ዶሮውን ለመንከር ነው እና ያለን ስራውን አብረን በደንብ መተዋለሁኝ። በደንብ መቀላቀል ስላለበት ከዱቄቱ ጋር እንቁላሉ ያው እንዲህ አድርጌ እንቁላሉን ለውሼዋለሁ። እዚህ ጋር ምንድነው የማደርገው? በደንብ አደርግና እንቁላሉ ላይ ዶሮውን እንዲህ አድርገን በኋላ ወስደን ዱቄታችን ውስጥ በደንብ እናራግፈዋለን መጨረሻ ላይ። ከዛ እኔ በዘይት አይደለም የምጠብሰው፣ እዚህ ጋር ያልነገርኳችሁ እኔ ኦቨን ውስጥ ነው የምከተው። እናንተ ግን በዘይት ከሆነ የምትፈልጉት በዘይት መጥበስ ይቻላል። ያው በዘይት ነው በብዛት የሚጠበሰው። እኔ ግን ዘይቱን ስለማልፈልግ ኦቨን ውስጥ ነው የምከተው። እንዲህ አደርግና የምከትበት እቃ ላይ አደርጋለሁ ማለት ነው። እንደዚሁ እንቁላሉ ውስጥ አደርጋለሁ። በደንብ እንትን በሉት። ያው የማይቻል ነገር የለም። ያው እንሞክራለን በቤታችን መስራት። ሁሉም ነገር ይቻላል። አይቻልም ብቻ ነው የማይቻለው ብዬ አምናለሁ። እንሞክራለን፣ እንሰራለን። እንዲህ ያደረኩ አድርጌ ደግሞ መለሳለሁ ጊዜያችሁ እንዳልወስድባችሁ።
ይሄው በዚህ ሁኔታ ጨርሻለሁኝ። አሁን ምንድነው ማድረገው ኦቨኔን ለኩሻለሁኝ ለ10 ደቂቃ ከጋለልኝ በኋላ በ250 ለኩሻለሁኝ። ከ10 ደቂቃ በኋላ ካጋልኩት በኋላ ደግሞ በ180 አድርጌ ከተዋለሁ ማለት ነው። 1 ሰዓት ነው የሚፈጀው። እኔ ግን በየግማሽ ሰዓቱ ለ1 ሰዓት ስለሆነ ከግማሽ ሰዓት በኋላ ደግሞ ተመልሼ እመጣለሁ። ይሄው እንግዲህ ከግማሽ ሰዓት በኋላ አውጥቼው ይሄንን መስሏል። ይታያችኋል አይደል? አሁን ምንድነው ማደርገው እኔ እንደዚህ ገለብጣለሁ። ደግሞ በዛኛው በኩል እንዲበስል እያችሁ አድርጌ ይሄው እንደዚህ ገልብጬዋለሁኝ። ለግማሽ ሰዓት ደግሞ መልሼ እንደዚሁ ከተዋለሁ ማለት ነው። ከግማሽ ሰዓት በኋላ ደግሞ እንገናኛለን። ይሄው እንግዲህ እንደዚህ ደርሶልኛል። ሆምሜድ ኬፊሲ ነው እንግዲህ ለገበታ ሳቀርበው ደግሞ እናያለን። ይሄው እንግዲህ የሰራ ነው በዚህ መልኩ ደርሶልኛል። ማቢያ ከጎንም ሰርቻለሁኝ። እንግዲህ ያው ኦቨን ውስጥ ነው። እኔ ምንም የጠበስኩት ነገር በዘይት የለም። እኔ ኦቨን ዘይቱን ስላልፈለኩ ኦቨን ውስጥ ነው ያደረኩት። ድንቹንም እንደዛው ከጤና አኳያ እንግዲህ እናንተ እንደምርጫችሁ ጊዜያችሁን ሰጥታችሁ ለተከታተላችሁኝ በጣም አመሰግናለሁ። አዲስም ለመጣችሁት እግዚአብሔር ይስጥልኝ፣ ለነበራችሁትም ቆዩልኝ። እንግዲህ እግዚአብሔር አምላክ ደግሞ ሀገራችንን ይጠብቅልን፣ በደሙ ይሸፍንልን። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። እንዲሁም ሼር አድርጉ ከወደዳችሁ። መልካም ጊዜ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።